ታፍታል አንዲት ሴት ይህን ጣፋጭ ምግብ በሰራች ቁጥር መጥፎ ሆኖ እንደሚታይ የሚያሳይ ቪዲዮ አይቻለው ግን አሁንም አዘጋጆቹ እውነቱን ለመናገር የሚጠይቁትን አልወቅስም። በጣም አስደናቂ አሪፍ የተደራረበ ጣፋጭ ምግብ ነው። አይስክሬም ከጣፋጭ ምግብ በላይ እንደመብላት ነው። በጣም አስደናቂ ጥምረት ነው። የሚያስፈልገው የሰው ቡና አዘጋጅቶ ዘና ማለት ብቻ ነው። ጣፋጩ ለማዘጋጀት በጣም ቀላል ነው። ንጥረ ነገሮችን ያዘጋጅ እና ከፍትው ያዘጋጇቸው ከዚያ ይዘምር። በመጀመሪያ የብስኩትን ንብርብር በጥፍ አሳድጎና በወተት ውስጥ አነከርኩት። ከዚያም ሁለተኛውን ንብርብር ካላከየ በእያንዳንዱ ንብርብር መካከል አደረግኩት። ሁለተኛውን ንብርብር በመዘጋጅበት ጊዜ ማቀዝቀዝ ወዳለው እዚህ ይህንን ንብርብር ከጨረስኩ በኋላ ፈሳሽ ንብርብሩን ተመርኩ። ብስኩቶቹን አዘጋጀውና በማቀዝቀዣ ውስጥ አስቀመጥኳቸው። ሁለተኛውን ንብርብር አዘጋጀው በድስት ውስጥ አስተካክየው እና ወደ ማቀዝቀዣው መልጦ አስገባው። እና እዚህ የመጨረሻውን ንብርብር እናዘጋጃለን። ማይክሮዌቭ ውስጥ አስቀምጬ በደንብ ካላከየዋለሁ። ከተቀላቀለ በኋላ በመጨረሻው ንብርብር ላይ አስቀምጬ እስኪቀዘቅዝ ድረስ ለ2 ሰዓታት በማቀዝቀዣ ውስጥ አስቀምጠዋለሁ። ወይም ደግሞ በአንድ ሌሊት በማቀዝቀዣ ውስጥ ማስቀመጥ ይችላሉ። ይደሰቱበት።